ከዚህ በኋላ ሃይሚዬን በደንብ ትሪት አደርጋለሁ። እሷን ላይ ምንም አይነት ስልጣን የለውም ብሩኬም ቢሆን ላይ ከዚህ በኋላ እኔ ያለውኝ እስከዛሬ የተቀማው ደስታዬ ይበቃል። ከዚህ በኋላ ደስታዬ ባይቀማ ከዚህም በኋላ ደግሞ ባይደውልኝ ምክንያቱም እኔ አይ ቲንክ መጣች ትናገሩ ነገር አይ ቲንክ እያሰብሽ አይደለም ስለምትናገሩ ሊቀይርሽ ስላሰበ ሊሆን ይችላል። ያው ብዙ ሰው ፈልጎ አይደለም ባይዛው አንቺ ቦርሳው ከዚህ በፊት ከነበርሽ አላውቅም። እኔ ግን ቦርሳዬ ኦር ደግሞ ቦርሳው አይደለም እሱ ጋር ወንድ ይዘሽ መምጣት ምናምን አይጠበቅብሽም። ይቅርታ ጠርቶኝ ነው ወንድ ይዤ የመጣሁት። ሲቀጥል ደግሞ እሱ አብሮኝ ነበረ፣ ምሳ እየበላን ነበር። የኔ እናት ዝም ብለሽ ማታውቂው ነገር ላይ አፍሽን እንዲ አትበይ። አትጂ ለምንድን ነው የማልሄደው? እኔ አልኩሽ የዛን ጊዜ ኩዳያቸው ነበር። እንደውም ከጠረኝ ከዚህ በኋላ ሄዳለሁ። ምን ታምጫለሽ? እኔ እና እሱ እኮ አንድ አመት አብረን የነበርን ሰዎች ምን አገባሽ? ምንድነው የምጨቃጨል? ተቀጣጠርን፣ መጣን። ከዛ በኋላ አስተዋወቅኳት። ከህይወቴ ውጭ አለችኝ። የትኛው ለምንድነው ምን እኔ ነኝ የጠራሁት ትናንትና? ራስና ኮንተነ አስረዳታ። ታዲያ ከህይወታችን ውጭ የሚያስብል ነገር ምን አለ? እኔና አንቺ እንድናወራ ነው ተቀጣጣልን። ይኸውልሽ መጀመሪያ በስነ ስርዓት ሊያዋራሽ ነበር። እሺ አንቺ እና እሱ ከተቀጣጠራችሁ እሱ ምን ይሰራል? ላስተዋውቀው ለውድ ቤተሰቦቼ እኮ አስተዋውቂያ። ታዲያ እኔ መፍትሄ እኮ ነው መምጣት አይደል? ሁሌ ያልተጠራበት ነገር ላይ ጥልቅ ባትል የልደቴም ቀን ልደቴን አበላሽኸው። ፐብሊክ አይሆንም እኮ ዝም አትላችሁ። ፐብሊክ ላይ እንደናችሁ ካሜራ ምናምን ደቅናችሁ የበሰለን ነገር ነው ፐብሊክ ያደረግነው እንደናንተ